ውድ ኢትዮጵያውያን እና የኢቲኤች ዴሊቨሪ ደንበኞቻችን ቤተሰቦች እንደምን አላችሁ? እንግዲህ እንደምታስታውሱት ኢቲኤች ዴሊቨሪ ዩናይትድ አረብ ኤሚሬት ላይ ስራ ሲጀምር የመጀመሪያ ቀን እኔ ነበርኩኝ ዴሊቨር ስናደርግ የነበረው ከአንድ የድርጅታችን አጋር ጋር በመሆን አብረን ነበረ ዴሊቨሪ ያደረግን የነበረው። የመጀመሪያ ቀን እንግዲህ የመጀመሪያ ቀን ገቢያችን 8 ኦርደር እና 200 ድርሃም ነበረ ያገኘነው ገቢ። አሁን እንግዲህ ከወራት በኋላ በአንድ ወር ብቻ 13000 በላይ ዴሊቨሪዎችን ማለትም ከ300,000 ድርሃም በላይ የወር ገቢ ማግኘት ላይ ደርሷል ድርጅታችን። ይህ የሆነው ደግሞ በእናንተ ደንበኝነት በኢቲኤች ዴሊቨሪ የስራ አጋሮችና ሰራተኞች ትጋትና በትግስት የመጣ ለውጥ ነው። በዚህ ማመስገን ፈልጋለሁ። እንግዲህ ይህንን በማስመልከት ዛሬ ደግሞ ዴሊቨሪውን እንዴት እየሰጡ ነው፣ ምን ያህል እየተጉላሉ ነው፣ ምን ያህልስ ሙቀቱ እንዴት ነው ሰርቫይቭ እያደረጉ ያሉት የሚለውን የኢቲኤች ዴሊቨሪ ሰራተኞች የሚከፍሉትን ለዚህ ዋጋ ለዚህ የድርጅታችን እድገት ምን ያህል ዋጋ እየከፈሉ እንደሆነ ለማወቅ ዴሊቨሪ ለማድረግ እንወጣለን ማለት ነው። የተወሰኑ ዴሊቨሪዎችን ራንደምሊ ማለትም ከኛ ያዘዙትን አሁን በአዲስ መልክ ስለጀመረን ከኛ ያዘዙትን ዛሬ ዴሊቨሪ ለማድረግ እንሞክራለን። 4 ኦርደሮች እንግዲህ ከልጆቹ ጋር የተለያየ ቻሌንጅ እንሰጣቸዋለን። በደንብ አደራጅተን ወደፊት የሚቀጥል ይሆናል። እንግዲህ ዛሬ የኢቲኤች ዴሊቨሪን እየተጠቀምንበት ያለነውና አሁን አካውንት ምን ያህል ፎሎወር እንዳለው ካወቁ የምናደርስላቸው ደንበኞቻችን 1000 ድርሃም እንሸልማቸዋለን። ፎሎ አድርገውት ከሆነ ደግሞ 100 ድርሃም እንሸልማቸዋለን ማለት ነው። ስለዚህ ኦርደሩን ይዘን እንሄዳለን። እኔ ይዤላቸው እንደሚሄድ አንዱ የዴሊቨሪ ሰራተኛችን ነው ኦርደሩን ይዞላቸው እንደሚሄድ የሚያውቁ። እንግዲህ እስኪ ሪአክሽናቸውን የምናሳያችሁ ይሆናል። መልካም ውሎ። ያው እንግዲህ ደርሰናል። ደንበኛችን ጋር እንደምታዩት የ1 ደቂቃ ብቻ ነው የቀረን። እንደምታዩት 1 ደቂቃ በኋላ እንደርሳለን። ከዛ እንደውላትና